ኢሬክታይል ዲስፋንክሽን ኢዲ ወይም ደግሞ የወንድ ልጅ ብልት መጠንከር አለመቻል ወንዶች ላይ የሚፈጠር የተለመደ ችግር ሲሆን 30 ሚሊዮን የሚሆኑ የዩኤስ ወንዶች እንዲሁም ከ100 ሚሊዮን በላይ የሚሆኑ ዓለማችን ላይ የሚገኙ ወንዶች የዚህ ችግር ተጠቂ ናቸው። ዛሬ ስለ ቪያግራ አስገራሚና አስደናቂ ታሪኮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቪያግራ እንደ ኢሮፒያን አቆጣጠር በ1998 ዩኬ ውስጥ በሚገኘው ፋይዘር በሚባል ፋርማሲውቲካል ካምፓኒ የተሰራ ሲሆን ቪያግራ ታስቦ የተሰራው ለሃይፐርቴንሽን ወይም ደግሞ ከፍተኛ ለሆነ የደም ግፊትና ለአንጃይና ወይም ደግሞ በልብ ህመም ምክንያት ለሚመጣ የደረት ህመም ነበረ። ነገር ግን ይህ መድኃኒት ታስቦ ለተሰራበት ለነዚህ በሽታዎች ውጤታማ አልነበረም። ይልቁንስ ባልታሰበና ባልተጠበቀ መንገድ ስንፈት የነበረባቸው የደም ግፊትና የልብ ህመም ታካሚዎች ይህን ቪያግራ መድኃኒት ከወሰዱ በኋላ መሻሻልን እንዳዩበት ገለጹ። ኢሬክታይል ዲስፋንክሽን የሚፈጠረው ደም በበቂ ሁኔታ ወደ ወንዶች ብልት መግባት ባለመቻሉ ነው። ለምሳሌ አንድ ሰው የደም ግፊት ወይም ደግሞ የልብ ህመም ተጠቂ ከሆነ በውስጣችን የሚገኙ ብለድ ቬዝልስ ወይም ደግሞ የደም ቧንቧ ብለን የምንጠራቸው በጣም ጥበት ይፈጠራል ወይም ይጠባሉ ማለት ነው። በዚህም ሰዓት ደም እንደፈለገ በሰውነታችን መዘዋወር አይችልም። ለምሳሌ አንድ ሰው የልብ ህመም ወይም ደግሞ የደም ግፊት ተጠቂ ሲሆን በሰውነቱ ውስጥ የሚገኙ ብለድ ቬዝልስ ወይም ደግሞ የደም ቧንቧ የምንላቸው የመጥበብ ችግር ያጋጥማቸዋል። በዚህም ጊዜ ደም እንደፈለገ በሰውነታችን ውስጥ መዘዋወር ያቅተዋል። ሌላው ስኳር በሽታ፣ ከአቅም በላይ ውፍረት፣ ከፍተኛ የሆነ ኮሌስትሮል፣ ድራግና የተለያዩ መጠጦችን መጠጣት የኢዲ አጋላጭ ምክንያቶች ናቸው። ጫት፣ ሲጋራ ማጨስ፣ አልኮል መጠጣት፣ የተለያየ ጭንቀት፣ ድብርት የኢሬክታይል ዲስፋንክሽን እንደ ምክንያትነት ይገለጻሉ። በተጠናው ጥናት መሰረት 62% የሚሆኑ የኢሬክታይል ዲስፋንክሽን ተጠቂ የሆኑ ወንዶች ለራሳቸው ያላቸው አመለካከት በጣም ዝቅተኛ ሲሆን 29% የሚሆኑ የዚህ ተጋላጭ የሆኑ ወንዶች ደግሞ ያላቸውን የፍቅር ግንኙነት የጎዳ ሲሆን 21% የሚሆኑት ደግሞ በዚህ ምክንያት ያላቸው የፍቅር ግንኙነት የተቋረጠ ነው። ቪያግራ አሁን ባወራናቸው የጤና እክሎች ምክንያት የሚፈጠረውን የደም ቧንቧ መጥበብ የሚያክም ሲሆን በወንዶች ብልት አካባቢ የሚገኙትን ብለድ ቬዝልስ ወይም ደግሞ የደም ቧንቧዎች በማስፋት የሚያክም መድኃኒት ነው። ቪያግራ በኤፍዲኤ ተረጋግጦ ለገበያ ከቀረበ በኋላ ከሌሎች መድኃኒቶች በተለየ በጣም በከፍተኛ ሽያጭ የነበረውና ተፈላጊነት የነበረው ነው። ይህም በአመት ውስጥ 2 ቢሊዮን የአሜሪካን ዶላር ያስገኘ መድኃኒት ነው። ይህ መድኃኒት ያወራናቸው ጥቅሞች ያሉት ቢሆንም አንዳንድ ተጓዳኝ ችግሮችን ያስከትላል። ለምሳሌ እንደ ራስ ምታት፣ ጨጓራ፣ የማቅለሽለሽ ስሜትና የእይታ እክልን ይዞ ሊመጣ ይችላል። ስለ መድኃኒቶች አስገራሚና አስደናቂ ታሪኮችን ለመስማት ይህን ቻናል ሰብስክራይብ ማድረግ አይርሱ።